ጣይቱ ይላል። ዛሬ ይዘን የመጣነው እቴጌ ጣይቱን ነው። ታውቃላችሁ እቴጌ ጣይቱ የሚኒሊክ ሚስት ናት። እንደዛ እያልኩ ጆሮአችሁ አላደናቁራችሁም፣ ግን አንድ ፍሬ ሀሳብ ላስይዛችሁ፣ አብራችሁኝ ነው። እቴጌ ጣይቱ ማለት ነው ከእናቷ የውብዳር ገብሩ እና ከአባቷ ደግሞ በጥለ ኃይለ ማርያም በ1851 ነው የተወለደችው። ከዚህም በተጨማሪ ማለት ነው ቤተሰቦቿ የሰለሞን ዳይነስቲ ዲሰንደንት አለባቸው፣ ማለትም ዘር አለባቸው ማለት ነው። እናም ይሄ የሰለሞን ዘር ስላለባት የእሷ የጋብቻ መጋባት መጠን ከፍ አድርጎታል፣ ማለትም ከሚኒሊክ በፊት የነበራትን ጋብቻ አብዝቶታል ማለት ነው። ከሚኒሊክ በፊት አራት ጋብቻዎች ነበራት። አራቱም ጋብቻዎች ግን አልሰመሩም፣ ተላቀዋል ማለት ነው። እናም እቴጌ ጣይቱ በጣም የተማረች ሰው ነች። ማለትም በዛ ሰዓት የነበረውን ግዕዝ፣ አማርኛ ማለት ማንበብም መጻፍም በሰዓቱ ከነበሩ ሰዎች የበለጠ ትችል ነበር። እናም ከብዙ ነገስታት ጋር ጋብቻ በማድረጓ ፖለቲካል እና ዲፕሎማት እውቀት እንዲኖራት አድርጓታል ማለት ነው። እናም በአጠቃላይ የእቴጌይቱ ታሪክ ልንረሳው ማንችለው በአድዋ ላይ የፈጸመችው ታሪክ ነው። በአድዋ ላይ ማለት ነው ወታደሮቹን ከማስተካከል ጦሩን ከመምራት ጭምር በቃ የሚገዳደራት የነበረ አልነበረም። እናም በአጠቃላይ ለዚች እንቁ ተዋጋችን ጣይቱ